አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ እየተወደዳችሁ ቤተሰቦቼ እንዴት ናችሁ? ሰላም ሰላም ብያለሁ። ክርስቲያን ወገኖቼ ሰላማችሁ ይብዛ ባላችሁበት፣ ፈጣሪ ጠብቃችሁ ሀገራችንን ሰላም ያርግልን። እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። ውድ ቤተሰቦቼ ሰብስክራይብ እና ላይክ የምታረጉኝ ሁላችሁን ከልብ ነው የማመሰግነው። አበረታቱኝ። ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ። እዚህ ጋር ደጃጅ አለኝ ማለት ነው። ዶሮ አለኝ። እዚህ ጋር ደግሞ ነጭ ሽንኩርት፣ ቲማቲም፣ ሽንኩርት አለኝ ማለት ነው። እዚህ ጋር ደግሞ ባህራቶች አሉኝ። እዚህ ጋር ደግሞ ሩዝ አለኝ ማለት ነው። ብሪያኒ እንሰራለን አብረን፣ ተከታተሉኝ ማለት ነው። አብረን እንሰራለን ብሪያኒ። አብራችሁን ቆዩ። ሽንኩርት ጨምራለሁ ማለት ነው። በዚህ መልኩ ጥብስ እናደርገዋለን ማለት ነው። እና ውዶች ሰላም ናችሁ? ያላችሁ ያለው አልሐምዱሊላህ። በዚህ መልኩ እናደርገዋለን ማለት ነው። አሁን ሽንኩርት እየተጠበሰ ነው። ከዛ ሽንኩርት ጥብስ ሲልልኝ ስጋው ጨምራለሁ ማለት ነው። ከዛ ስጋችን እንጠብሰዋለን ማለት ነው። በዚህ መልኩ ሽንኩርት ተጠብሶልኛል ማለት ነው። ሽንኩርት ተጠብሶልኛል። አሁን ዶሮ ይጨምራለሁ ማለት ነው። አዘጋጅቼዋለሁ። ከዚያ እጨምራለሁ ማለት ነው። ዶሮአችን በዚህ መልኩ እየተጠበሰ ነው ማለት ነው። እንጠብሰዋለን ማለት ነው። በዚህ መልኩ ዶሮ ጨምረዋለሁ። ያው ቤተሰብ በዚህ መልኩ ሩዛችን ደረሰ። ምሳችን እራት በሉት። አሁን ምሳ ሳይሆን እራታችን በዚህ መልኩ ደረሰ። ያው እዚህ ጋር ሰላጣ አለ፣ እዚህ ጋር ሰላጣ አለ፣ እዚህ ጋር ደግሞ ቤሬንዳ አለ እና ይሄንን ይመስላል። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉኝ። ሰብስክራይብ አድርጉኝ። ቤተሰቦቼ ደግሞ ለምትሰጡኝ ኮሜንት፣ ሼር ለምታረጉልኝ እጅግ ከልብ ነው የማመሰግነው። ቃላት የለኝም። ሁላችሁንም ከልብ ነው የማመሰግነው። እድሜና ጤና ይስጣችሁ ከነ ሙሉ ቤተሰቦቻችሁ ማለት ነው። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉኝ። ሰብስክራይብ ያደርጋችሁ ደግሞ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንዴት ነው ባለሙያ ነሽ ወይስ አይደለሽም የሚለውም እያያችሁ ኮሜንት አድርጉልኝ እላችኋለሁ ውዶቼ። እና በዚህ መልኩ የነበረ ደስ የሚል ጊዜ ነበረ እላችኋለሁ። በዚህ መልኩ በሚያምር መልኩ ሞክሩት እላችኋለሁ። ስጋውን በደንብ እንዴት አባቱ እንደሚያምር ቢስሚላህ ማሻአላህ። በዚህ መልኩ እዩት እንዴት አባቱ እንደበሰለ እና ማሻአላህ ተባረካለ። በዚህ መልኩ ቢስሚላህ እስቲ ቢስሚላህ እንብላ። ዋው ማሻአላህ በጣም ይጣፍጣል እና ሞክሩት፣ አሪፍ ነው። በዚህ መልኩ ሁላችሁንም ከልብ ነው የማመሰግነው። እድሜና ጤና ይስጣችሁ፣ ከነ ሀገራችንም ሰላም ያርግልን እላችኋለሁ የኔ ውዶች። የሀገር ሰላም ሲሆን ሁሉ ነገር። ረመዳናችንም አለቀ። ረመዳናችንም ይቀበለን፣ ጾሙ ከተጠቀሙት ያርገን፣ ጾማቸው ከተቀበላቸው ባሪያዎቹ አላህ ያርገን። ኸይር ስራችን ይቀበለን፣ መጥፎ ስራችን አላህ
ያርቅልን፣ ከመጥፎ ነገር ይጠብቅን። የሚቀጥለው ደግሞ ከቤተሰቦቻችን ጋር የምናሳልፍ ያርገን። ዘንድሮ ስደት ላይ የሚቀጥለው ደግሞ ከቤተሰብ ጋር ምን ጾም ያርገን። በሰላም በደስታ በአመት እንደዚህ ያደርሰን እላቸዋለሁ የኔ ወዶች። አሁን የቀረን 4 ቀን 5 ቀን ነው። በ4 ቀን በ5 ቀን ከይረ ስራ እንስራባት፣ ዱአ እናርግ። ከስልካችን ርቀን ማለት ነው። ይሄ ዩቲዩብ የሚባል ነገር ከሁሉም ነገር እያራረቀን ነው፣ እንደኔ ከሆናችሁ ማለት ነው። የምሬ ነው የምላችሁ። እኔ እንጃ ቅርአት የለም ምን የለ፣ በቃ እሱ ቢዚ ነው የሚያደርጋችሁ ማለት ነው ከስራ። እንደገና ደግሞ እሱን መስራት አለ ምናምን ነገር እና ቢዚ ያደርጋልና እሱን ቀንሰን ባለችን አሁን የለይለቱል ቀድር የሚወርድበት ሰዓት እና ቀናቶች የሚጠባበቁ በጉጉት የሚጠባበቁ ቀናቶች ስለቀሩን እና እንጠናከር እላችኋለሁ። እንበርታ፣ በርቱልኝ። በዱአ እንደራረግ። የዛሬ አመት የነበረ ከኛ ጋር ዘንድሮ የለምና የአመቱ ደግሞ በሰላም በደስታ በፍቅር እንዲያደርሰን ምኞታችን የሁላችንም ምኞት ነው እና ከሁላችንም በዱአ እንረሳሳ፣ ዱአ እናደርግ። ጾማችንም ኸይር ጅዛችንም የሞቶችም አላህ ጀነት ፊርደውስ ይወፍቃቸው፣ የታመመም አላህ አፊ ያርገው። ትዳር የሚፈልግ ትዳር አላህ ይስጠው፣ ሳሊ ይስጠው። ልጅ የሚፈልግም አላህ ልጅ ይስጠው። አላህ ከሚፈልግ ነገር ያገናኘን ያ ረቢ። ሁላችንም አጅ አለብን፣ ሁላችንም የምንፈልገው ነገር አለና አላህ ከምንፈልገው ነገር ያገናኘን፣ ከምንፈራው ነገር አላህ ያርቀን ያ ረቢ። አላህ መጨረሻችን ያሳምርልን። መጨረሻ ሲያምር ነው ሁሉም ነገር ማለት ነው። አሁን እንደዚህ ሁሉ ነገር ራሳችን ትተን ከስራ ከምን በቃ ቢዚ ያረገን ነገር ሰርተን ውጤታማ ተግባር ላይ ሲውል ነውና መሀል ላይ ሲብላሽ ምናምን ነገር ያስጠላልና አላህ ተግባር ላይ ያውይልን፣ ቁም ነገር ላይ ያውይልን እና ሙስሊም ክርስቲያኖችንም ጾመኛ ነን እና ሁሉም በሃይማኖቱ ይጸል። እናንተም ዱአ አርጉ፣ እኛም ዱአ እናረጋለን። እንግዲህ ሁላችንም ጾመኛ ስለሆነን ጾማችን ዱአችን ሙስተጃብ የሚሆንበት ጊዜ ላይ ነን እና እንበረታ፣ እንጠናከር። ሁላችንም ስደት ነው ያለነው። ጾም ላይ ስራ ይከብዳል። በጣም ከባድ ነው። የአመት የሰራነው በረመዳን ላይ ነው የምናወጣውና አላህ ስራው በዝቶብናል ብለን ማማረር ሳይሆን ያው ኢባዳ ነው እሱ ራሱ ማለት ነው። ስራውም ኢባዳ ስለሆነ እንግዲህ ኢንሻአላህ መጨረሻችን ያሳምረው። መቅራትም መስገድም ወን ብለን ለቅራታችንም ባንሆን እንግዲህ ስራም ኢባዳ ነው ኢንሻአላህ። አላህ በሰራነበት አላህ ምንጠቀም ያርገን። ጾሙ ከተጠቀሙች ባሪያዎች ያርገን። አላህ በጥሩ ነገር ያስታውሰን። በኸይር ጀዛችን ኸይር ጀዛ ሁሉ ካላህ ነውና አላህ መጨረሻችን ያሳምረው። መጨረሻ ያማረ የሰመረ ያርግልን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች። እንግዲህ አበረታቱኝ። ያው በአዲስ ነው የመጣሁኝ ታውቃላችሁ። የመጀመሪያ ዩቲዩቤ እንትን ብሎኝ ነው ማለት ነው፣ አላሽቶብኝ ነው። 3500 ሰብስክራይብ ነበረኝ እና 4000 ሰዓት ነበረኝ። አንዳንዴ ይሆናል ብለን ውሳኔያችን ሙሉ በሙሉ ውሳኔ ማድረግ ጥሩ አይደለም ማለት ነው። ይሄ በትርፍ ጊዜያችን ከስራችን ጎን ስለምንሰራ ብዙን ተግባር አድርጋችሁ ራሳችሁ ጥላችሁ ወደሱ ትኩረት አታርጉ፣ ራሳችሁ እንዳተው ማለት ነው። እኔ የሚገርማችሁ ነገር ራስቼ ነበር የምሰራው። በቃ ምንም 1000 ሰብስክራይብ ከሞላ 4000 ሰዓት ከሞላ የሚከፍል ነበር የሚመስለኝ፣ ግን አይደለም። 10,000 ራሱ ሰብስክራይብ ቢኖር እንትኑ ካላስተካከለ አይከፍልም። እና ምን ልላችሁ ፈልጌ ነው
ራሳችሁ ሙሉ በሙሉ እሱ ላይ አርግታችሁ ራሳችሁ አትጣሉ። ይሄ ከስራችን ጎን ጎን ትርፍ ስለሆነ ማለት ነው፣ ትርፋችን ነው። ከስራችን ጎን ጎን አርግተን ነው የምንሰራው እና ከስራችን ጎን ጎን ስለሆነ ከስራችን ጎን ጎን አርግተን ስለምንሰራው ያን ያክል ተስፋ ማድረግ የለብንም። ተስፋችን ባላህ ነው። ለምናልባት ብላችሁ አንዳንድ ያዛችሁ ሁለት ብትይዙ አሪፍ ነው። ሁለት ብትከፍቱ ማለት ነው። ማለት ይሄኛው ከተበላሸ በዛኛው እንድትሰሩ እንደዛ ጥሩ ሀሳብ ነው ብዬ ነው የማምነው። እና በርቱልኝ፣ ጠንክሩልኝ። የነበረን ቆይታ እዚህ ላይ ያበቃል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ያመንላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።